አይዟችሁ። እግዚአብሔር ያሻግራል። እግዚአብሔር ያሳልፋል። ልባችሁን በዘላለማችሁ ላይ ትከሉ። ልባችሁን በጠፊ ነገር አትትከሉ። ከአምላካችሁ ከእግዚአብሔር ጋር በምንም አይነት ሁኔታ ተጠማጠሙ። እግዚአብሔር አያሳፍርም። በምንም አይነት መከራ በፊቱ ሆናችሁ ጸልዩ። እግዚአብሔር የሰውን እንባ ረግጦ አያልፍም። ታማኝ አምላክ ነው። እኛ ሕያው ምስክሮቹ ነን። እግዚአብሔር አያሳፍርም። እግዚአብሔር አይጥልም። እግዚአብሔር አይተውም። እግዚአብሔር አይከዳም። እግዚአብሔር ወገኖች ጽኑ ነው። እግዚአብሔር አይሸበርም። የእግዚአብሔር ጽኑነት ነው የኛ ተስፋ። እግዚአብሔር ስለማይለወጥ እኛ አንጠፋም። የኛ ተስፋ የእግዚአብሔር አለመለወጥ ነው። እኔ እግዚአብሔር አልለወጥም። ስለዚህ እናንተ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁ፣ በእኔ ትተርፋላችሁ። መትረፊያችሁ እኔ ነኝ። እኔ እንደናንተ 10 ጊዜ መለዋወጥ ቢሆን ኖሮ ትጠፉ ነበር። አይዟችሁ፣ እኔ መትረፊያችሁ ነኝ። እኔ አልለወጥም። ስለዚህ ምን አትሆኑም? አጠፉም። ተስፋችን የእግዚአብሔር አለመለወጥ ነው። እግዚአብሔር ተስፋችን ነው። እግዚአብሔር ጽኑ አምባችን ነው። እግዚአብሔር ጽኑ መሸጎጫችን ነው፣ ማምለጫችን ነው። ለጤናችሁ፣ ለስራችሁ፣ ለእድሜያችሁ፣ ለትዳራችሁ፣ ለልጆቻችሁ ከእግዚአብሔር በላይ ገበና ከታች ጠባቂ መሸሸጊያ ዋሻ ሚሆን ማንም የለም። ወደሱ ቅረቡ ያበራላችኋል። ወደሱ ተጠግታችሁ እሱን እመኑ፣ ፊታችሁ አያፍርም። እግዚአብሔር ጽኑ ብቻ አይደለም፣ ወደሱ የተጠጉትንም የሚያጸና አምላክ ነው። እግዚአብሔር ወገኖች ብርቱ ብቻ አይደለም፣ ደካማን የሚያበረታ አምላክ ነው። እግዚአብሔር ለራሱ ብቻ ኃያል አይደለም፣ እግዚአብሔር ደካማውን የማይንቅ የወደቀውን አንስቶ ለክብር ለወግ ለማዕረግ የሚያበቃ የተገፉትን የሚቀበል ከጎናቸው የሚቆም ታላቅ ሰራዊት አድርጎ የሚያቆም እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተባረከ ይሁን።